ግን ይሄን ነገር የተናገርኩት ለማን ነው? ለማን የተናገርኩት? ለልጄ የነገርኩት። እኔ ላይ ምን እንዳደረክ እዚህ ጋር ቁጭ ብለህ ያ እኔ እዚህ ጋር ዶሮ ወጥ እየሰራሁኝ እሷ መኝታ ቤት ፊሎዬን ነፍሰ ጡር ሆና ያ እዚህ ጋር እኔ ላይ ምን እንዳደረክ እኔና አንተ እግዚአብሔር ነው የምናውቅ። ይሄንን ደግሞ ኩዊሊያ ታውቀዋለች። ይሄንን ሰብለ ካናዳ ታውቀዋለች። ይሄንን ደግሞ እዚህ የምትኖረው ታውቀዋለች። ለቅርብ ጓደኞቼ እንዲሁም ደግሞ መጀመሪያ ወጡን ትቼ ሻሻ ስሬ እስከነወጤ ልጄ ጋር ነው የሄድኩት። ህልም እስከሚመስለኝ ድረስ እስከማየው ድረስ ሴት ነገረኛ። እውነት ቤቴ ውስጥ የተደረገ ነገር ነው ይሄ? እውነት አንተ ጤነኛ ሆነን ያንን ነገር ያደረከው? በቃ ከነቦርጭ ከነምን ይቀመጣል ነው ጋይስ፣ ከነቦርጭ ከነምን ይቀመጣል እንጂ እኔማ ሰርጀሪ ብሎን ያላላል። ይሄ ሰርጀሪማ እንዴ! አንቺ ጭራሽ ልጁ ሻፈደብኝ ሊደፍረኝ እቃውን ነካክቷለች እኮ ዩቲዩብ ላይ። እንደውም እሷ ኢትዮጵያ ያለች መስሏታል። ኢትዮጵያ በቃ እንደ ኢትዮጵያ ነው አፋን እኛ ላይ እንደምትዝተው ለምዳለች አለች እኮ። ያቺ አሮጊት እኮ አለች እኮ ሊያ ላይ ለምደሻል፣ እከስሻለሁ፣ በጣልሻለሁ፣ እንደዚህ አደረግሻለሁ እያልሽ እያሳቀቅሻት ልጅቷን ለምደሻል እንዴ! እንደው በነገራችን ላይ ያገሬ ልጆች ፋኒ ካልከሰሳት ፋኒ እኛ ራሱ ነው የምንቀየርብክ። ፑሽ ፋኒ አንተ ወንድነትን እስከ ዛሬ 9 ዓመት ተቀጥቅጣ ተረግጠህ ኑረሃል። አሁን አንቺ መቤቴን እናት ግን እንደዚህ ናት ማለት ነው። ወይኔ እሱን እኮ ነው የምልሽ። እሱን ይሄን ወሬ አሁን ዩቲዩብ ላይ ቆንጆ አድርጌ መውራት አለብኝ። እሺ ዩቲዩብ ገባለ። ቀይ ወጡ እየደረሰ ነው። እሺ ዞር ተዟዟር Perfeito.